ሰላም 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 ቅዱሳን፣ ስለ ሁሉ እግዚአብሔር ይመስገን። ሰላም ናችሁ? ደህና ናችሁ? እግዚአብሔር ይባረክ። ዛሬ አንድ መልእክት ይዤ መጥቻለሁ። ይህም መልእክት ስለ ሕይወት ቃል እናውራ የሚል ነው። ኢየሱስ ጌታ። ስለ ሕይወት ቃል እናውራ። እኔ ስለ ሕይወት ቃል እናውራ ብዬ የሚለው ሕይወት ቃል ስለ ቤተ ክርስቲያን አይደለም፣ ስለ ቤተ ክርስቲያን አይደለም፣ ስለ ሕይወት ቃል እናውራ ነው የሚለው መጽሐፍ። እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ከቁጥር 1 ጀምሮ እንደዚህ ነው። ስለ ሕይወት ቃል ከመጀመሪያ የነበረው ይላል። አንደኛ ምን ይላል? ከመጀመሪያ የነበረው ይላል። የት የነበረው? በአብ ዘንድ ስለነበረው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምረን ስናነበው መጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። አያችሁ፣ ይህ ቃል ኢየሱስ ነው። ኢየሱስ ጌታ። ይህ ሐዋርያው ዮሐንስ ወንጌል ላይ ምዕራፍ 1 ከቁጥር 1 ጀምሮ ምን አለ? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ሃሌሉያ። በዚህኛው ደግሞ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ከቁጥር 1 ጀምሮ እንደዚህ አለ። ስለ ሕይወት ቃል ከመጀመሪያ የነበረውን ይላል። መጀመሪያ የት የነበረው? በአብ ዘንድ የነበረው። ሃሌሉያ። ሰማይና ምድር የተፈጠረበትን ስለ ሕይወት ቃል። ሃሌሉያ። አያችሁ፣ ይህ ሕይወት ቃል ማን ነው? ኢየሱስ ነው። ሃሌሉያ። ኢየሱስ የሕይወት ቃል ነው። ኢየሱስ ለዘላለም ጌታ። ስለ ሕይወት ቃል እናውራለን። ስለ ሕይወት ቃል ያን የተነገረው ስለ ሕይወት ቃል ቀድሞ የነበረው ስለ ሕይወት ቃል እናውራለን። ሁለተኛ ደግሞ ምን አለ? በጆሮዎቻችን የሰማነው ይላል። ኢየሱስ ጌታ። በጆሮዎቻችን የሰማነው ምን ብለን የሰማነው? ምን ተብሎ የተነገረው የሰማነው? በኢሳይያስ መጽሐፍ ምዕራፍ 7:14 ላይ እንደዚህ ነው የሚለው፣ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች። ሃሌሉያ። ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ኢየሱስ ጌታ። ስሙንም አማኑኤል ብላ ትጠራዋለች። ያኔ የተነገረው ትወልዳለች ተብሎ የተነገረው ያንን ሕይወት ቃል እናወራላቸዋለን የሚለው ሐዋርያው ዮሐንስ። ኢየሱስ ለዘላለም ጌታ ነው። ቀጥሎ ሶስተኛ ምን አለ? በዓይኖቻችንም ያየነውን ይላል። ኢየሱስ ለዘላለም ጌታ ነው። በዓይኖቻችን ያየነው ብሎ ማየት ቢያንስ አንድ 5 ሜትር 6 ሜትር 7 ሜትር አካባቢ ያለው ከርቀት ነው የምናየው። 20 ሜትርን በሉት ርቀቱን ነው ለማውራት ፈለጉት። ያየነውን ይላል። ምን? መጀመሪያ የነበረው። ቀጥሎ ምን አለ? በጆሮዎቻችን የሰማነው በዓይኖቻችንም ያየነው ይላል። ኢየሱስ ጌታ። ከርቀት እያለም ኢየሱስን አይተዋል። ቀጥሎ አራተኛ እንደዚህ ነው የሚለው የተመለከትነውን ይላል። ሃሌሉያ። ኢየሱስ ጌታ። መመልከትና ማየት ይለያያል። አያቸው፣ መመልከትና ማየት ይለያያል። በዓይኖቻችን ያየነው ካለ በኋላ የተመለከትነው ነው። ትኩር አድርጎ ተመልክቶታል ማለት ነው። ትኩር አድርጎ አይቶታል ነው። በአጠገቡ ሆኖ አይቶታል ማለት ነው። በዚህ ብቻ አላበቃም። እንዲህ አለ። አምስተኛ እንደዚህ ነው ያለው፣ በእጆቻችንም ኤታካያቱ ረባያቱ በእጆቻችንም የዳሰሱትን እናወራላችኋለን። ኢየሱስ ጌታ። አያችሁ፣ ሐዋርያው ዮሐንስ ኢየሱስን ጨብጠውታል ማለት ነው። አብሮ በልቷል፣ አብሮ ጠጥቷል ማለት ነው። ኢየሱስ ጌታ አብሮ ነበረ ማለት ነው። ምክንያቱም እውነተኛ የክርስቶስ ኢየሱስ ደቀ መዝሙር ስለነበረ ኢየሱስ ጌታ። ስለዚህ እኛም የምናወራላቸው ይህንን የሕይወት ቃል ነው። የሕይወት ቃል ማን ብያችኋለሁ? የሕይወት ቃል ኢየሱስ ነው። ይህ የሕይወት ቃል ያድናል፣ ያስመልጣል። መጽሐፍ እንደምን በልጁ ያመነ የዘላለም ሕይወት አለው፣ በአንድያ ልጁ ያላመነ አሁን ተፈርዶበታል ይላል። ወንድሞቼ እህቶቼ፣ በክርስቶስ አምናችሁ ያልዳናችሁ በዚህን ሰዓት በዓለም ዙሪያ እንዲሁም በኢትዮጵያ ላይ
በተለያየ ቦታ ላይ ሆናችሁ በሆነ አጋጣሚ እየቃማችሁ ሊሆን ይችላል። ይሄ ነገር የገጠማችሁ ይሄን መልእክት እንድትሰሙ እድል የገጠማችሁ እየቃማችሁ ሊሆን ይችላል። እያጨሳችሁ ሊሆን ይችላል። የስጋን ሐሳብ እያከናወናችሁ ማንኛውም የስጋን ፍቃድ እያደረጋችሁ ልትሆኑ ይችላል። ግን መልእክት አለ። በልጁ ያላመነ የዘላለም ሕይወት የለውም። ልጅ ማን ነው? ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ዛሬም ይጋብዛችኋል። ኑ ይላችኋል። ልጆቼን ኑ ይላችኋል። ልጄ ና ከኔ ጋር ታረቅ ይልሃል። ካለህበት ሕይወት ውጣ ይልሃል። ከኔ ጋር ተስማማ እያለኝ ነው። ኢየሱስ ጌታ። ከክርስቶስ ጋር ካልተስማማን፣ ክርስቶስን እንደ ግል አዳኝ አድርገን ካልተቀበልን መዳን የለም። ዮሐንስ ወንጌል ላይ ምዕራፍ 1 ላይ አሁንም እንደሚለው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል። ስለዚህ ክርስቶስን መቀበል በልብ አምነን በአፍ መመስከር ነው። ኢየሱስ ጌታ ነው። በዚህ ቃል ከተስማማችሁ፣ ኢየሱስን ለመቀበል ከወሰናችሁ፣ መጽሐፍ እንደዚህ ነው የሚለው ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 6 ላይ እንደዚህ ነው የሚለው እኔ እውነት ነኝ ነው የሚለው ኢየሱስ። እኔ መንገድ ነኝ ነው የሚለው። እኔ ሕይወት ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ ማንም የለም ነው የሚለው ኢየሱስ። ኢየሱስ ጌታ ነው። አያችሁ፣ ኢየሱስ እውነት ነው። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ወደዚህኛው ጌታ እኔ ጋብዛችኋለሁ። ይህንን ጌታን ተቀብላችሁ በክርስቶስ ኢየሱስ እንድትድኑ ዘንድ ዛሬም እጋብዛችኋለሁ። ኢየሱስ ጌታ ነው። ዛሬ እድል ገጥሟችሁ ይህንን መልእክት እየሰማችሁ ያላችሁ፣ ይህንን መልእክት እያዳመጣችሁ ያላችሁ ወደ ክርስቶስ እንድትመጡ ጋብዛችኋለሁ። ፍቃዳችሁ ከሆነ ቀኝ እጃችሁን ወደ ላይ ብታነሱ እኔ እጸልያለሁ። እኔ የሚለውን ከኔ ጋር ትላላችሁ። እኔ የሚለውን ከኔ ጋር በሉ። እጃችሁን ቀኝ እጃችሁን ወደ ላይ አንሱ። ጌታ ኢየሱስ ሆይ በል እስቲ፣ አንተ የሕይወቴ ጌታ ነህ። አንተ የሕይወቴ ንጉሥ ነህ። አንተን እቀበላለሁ። ሰይጣንን ስራውን ክጃለሁ። ዓለምን ክጃለሁ። አንተን የሕይወቴ ጌታ አድርጌ ለመቀበል ወስኛለሁ። ተቀበለ። ስምን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግናለሁ። ሃሌሉያ። ኢየሱስ ጌታ። አሁን የጸለዩትን ጸሎት ሰምታችሁ እንደሆነ በዚህ ቃል ተስማምታችሁ ቀኝ እጃችሁን ወደ ላይ አንስታችሁ ተቀበላችሁ እንደሆነ ምንም አትጠራጠሩ። መጽሐፍ እንደዚህ ነው የሚለው የሰው ልጅ በልቡ አምኖ በአፉ መስክሮ ይድናል ነው የሚለው። ስለዚህ በልቤ አምናሃል፣ በአፍ መስክረሃል፣ መዳን የተረጋገጠ ነው። ግን ምን ማለት ነው? መስክረ በልቤ አምነ በአፍ ከመሰከርክም በኋላ በዛኛው በነበረው ሕይወት የምትመላለስ ከሆነ አልዳንክም። መዳን ይሄ አይደለም። ማዳን ማለት በልባችን አምነን በአፋችን የመሰከርነውን ጌታን እሱን እስከተቀበለን ድረስ ወደ እሱ ሽፍት ማድረግ ማለት ነው። ስለዚህ ካለንበት ቦታ ሁኔታ እንውጣ፣ ከክርስቶስ ጋር እንስማማ። አሁን ወደሚቀርባችሁ ቤተ ክርስቲያን ትሄዱና ክርስቶስ ኢየሱስን ተቀብያለሁ፣ በሚዲያ ላይ እንደዚህ እጅ አንስታችሁ ተቀበሉ ስለን አንድ አገልጋይ እንደዚህ ስል ጌታን ተቀብያለሁና ከእናንተ ጋር ህብረት ማድረግ እፈልጋለሁ፣ ትምህርት ታስተምሩ ብላችሁ አንድ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ወደሚያምኑ ቤተክርስቲያን በሚቀርባችሁ ቦታ ገብታችሁ ትምህርት እንድትቀጥሉና ከዚህ ጌታ ጋር እንድትጣበቁ ዘንድ መልእክትን አስተላልፋለሁ። ፈቃደኛ ሆናችሁ ክርስቶስ ኢየሱስን ከኔ ጋር ተስማምታችሁ የተቀበላችሁ ያመናችሁ ጌታ ኢየሱስ ይባርካችሁ። ስለወሰናችሁ አመሰግናለሁ። እንጸልይ። እግዚአብሔር የዘላለም አባት የምድር ዳርቻ ሁሉ ፈጣሪ የመሳኔ ነገር ያለ ጌታ እግዚአብሔር ሆይ ፍቃድ ሆነው ልጆቼ ወደ ቤቴ እንድመለሱ ዘንድ ጌታ ሆይ አንተ ስለ ሳብካቸው አመሰግናለሁ። ስለ ሁሉ ክብር ላንተ ይሁን። ከፍ በል። አሜን። በሆነው በልጅ በክርስቶስ ኢየሱስ ስም አሜን።